እናንተ ምን ትላላችሁ? ሆኖም ግን ይሄ ነገር ለትክክል ነው ወይ? ለእናቴ ህይወት ስል ማትረፍ አለብኝ። እናቴን ህይወት ማትረፍ ስላለብኝ አደይን ማግባት አልፈልግም ሲል ሰምተናል። እናም እንግዲህ ይሄም እያለ ሆኖ ዶክተሩን ለምንድን ነው ማስጠንቀቂያ የሰጠው? አደይ ፊት እንዳላይ ሁለተኛ የሚል ማስጠንቀቂያ የሰጠው ለምንድን ነው? አደይንም ማያገባ ከሆነ ለምን ማስጠንቀቂያ መስጠት አስፈለገ? ሲቀጥል ማናት ቤዛ ከእስር ቤት ተፈታለች። ምን ታደርጋት ይሆን የሚለው ነገር በጣም ከባድ ነው። ቤሪም እንግዲህ አደይን ስትከተላት ነበረ። ያለውን ነገር ነግራታለች። በእሷ ምክንያት ከአንዴ ሁለቴ ሆስፒታል እንደገባች የዴቭ እናት ይህንም ቤሪ ነግራታል። ሌላ አደይን በድንጋጤ እንዴት ይሄ ሊሆን ይችላል? እኔ የሚያገባኝ ነገር የለም ከህይወታችሁ ወጥቻለሁ ብላ ተናግራለች። ኤሊም እንግዲህ ጀገራው እስር ቤት አምልጧል። ሆኖም ወንድሟ እንደሆነ ነግሯታል ማለት ነው። እሷም ወንድም ከሆነ በጣም ደስ ይለኛል፣ እናቴ ግን ለምን አልነገረችኝም? ስለ ሁሉም ነገር እንዴት ሳይነግሩ ቀሩ? እያለች እየተጸጸተች እና እየተማረረች ነበር ያለችው። እሷ ግን ደስ ብሏታል ወንድም በማገኘቷ። ብቻዬን ነኝ፣ እናትና አባቴ እኔን ብቻ ነው የወለዱኝ፣ ሌላ ሰው ከጎኔ የለም እያለች ነበረ። ገጀራው ግን ይህንን ነገር እኔ ያንቺን ወንድምነት ወይም ያንቺን እህትነት ፈልጌ አይደለም የመጣሁት፣ ወንድምነቴን እንድትቀበይ ሳይሆን የእናት ፍቅር ስላላገኘው የእናቴን ድርሻ ሀብት ፈልጌ ነው የመጣሁት የሚል መልስ ነበር የሰጣት። የማይጠበቅ ጥያቄ። ሊሊም በዚህ ተደናግጣ እንዴት እንደዛ ትላለህ? አንተ እውነት ወንድሜ ነህ ሆይ እያለች ስታናዘዘው ነበር። እሱማ ፖሊሱ በሚመጣ ሰዓት ፖሊሱን አስመልጠዋለች ማለት ነው። ፖሊሱም ለምን ይሄን አደረግሽ ሊሊ እያለ ሲቆጣት እሷን በድንጋጤ መልስም አልመለሰችም። ወደ ቤት ሄዳል። አደይ እንግዲህ ገጀራ ወንድሟ እንደሆነና ከዚህ በፊት አባትና እናቷ አትክልተኛው እያሉ እንደሚጨቃጨቁ አስታውሳለሁ ብላ ተናግራለች ማለት ነው። ይህንን ነገርስ ባቡሬ ለምንድን ነው ያልነገረኝ? ባቡሬ ሁሉን ነገር እያወቀ ለምን አልነገረኝም ብላ አደይን ትጠይቃት። አደይም ለአንቺ ደህንነትና ለአንቺ ጤንነት ብሎ ነው ያልነገረሽ እንጂ ሌላ ነገር የለውም። ነይ እንሂድና ባቡሬንም ጠይቀው ብላ አደይ እንግዲህ ይዛ ትሄዳለች ማለት ነው። አደይም እንግዲህ ባቡሬ ጋር ሲያገኙት ባቡሬም ሲጠይቁት እኔ ላንቺ ብዬ ነው አላመንኩትም። ከመጀመሪያውም አንቺን አግቶ ሲያሰቃይሽ ነበረ እና አሁንም ደግሞ እያታለለች ነው ብዬ ስላሰብኩኝ ለዛ ነው ያልነገርኩሽ ብላለች ማለት ነው። እሷም እንግዲህ ያው በጣም ነው እንግዲህ ፍቅርና ቤሪ ሲያወሩም እንግዲህ ለምንድን ነው አንቺ ወደዚህ የመጣሽው ስትላት እኔ ዴቭን ላገባ ነው የመጣሁት፣ ስለዚህ አንቺ ማንሽ ለምንድን ነው ብላ ቤሪ ለፍቅር ጥያቄ አቅርባላታለች። ያው እንግዲህ ፍቅርም አንቺም አታገቢውም አደይም አታገባውም ስትል እናትሽ ናት ያችን ሰራተኛ እንዲያገባ እየገፋፋችሁ ያለችው ብላ ቤሪ ለፍቅር ነግራታለች። ፍቅርም እናቴ ይሄንን አታረግማ ሚ ስለምትወዳት ነው የሷን ክፋት ስለማታውቅ ነው እንጂ አደይን አታውቂያትም ብላ ፍቅር ለቬሪ ነግራታለች ማለት ነው። ቬሪም እንግዲህ የፈለገ ቢሆንም እኔና ዴቭ እንጋባለን፣ ወደ መጣንበት እንመለሳለን ብላለች። የዴቭም እናት እንግዲህ ለዶክተሩ ተው እኔ ልጄ ከዛ ከሰራተኛ ጋር እንዲጋባ አልፈቅድም። ሰራተኛ ገብቶ ህብረተሰቡስ ምን ይለኛል? አባቱስ ምን ይለኛል? ስለዚህ አልፈቅድለትም። እሷን እንዲያገባ ይዤው እመለሳለሁ ወደ መጣሁበት ብላ ተናግራለች ማለት ነው። የዴቭስ ውሳኔ እውነት ምን ይሆን የሚለው በጣም ከባድ ነው ማለት ነው። እስኪ እናንተ የዴቭን ውሳኔ ትገድፋላችሁ ወደ መጣበት መመለሱ? ኮሜንት ላይ ያሳውቁን ማለት ነው። ሩታ እንግዲህ አሁን ላይ እየሰራች ያለች ለምንድን ነው እንደዚህ ያደረገች? እንግዲህ ሩታ አደይን ምንድን ነው የምታረጉት ከሱ ጋር ከዶክተር ጋር ያለሽ ግንኙነት ምንድን ነው ብላ ጠይቃታለች በድጋሚ። አንቺ ለምንድን ነው ቆይ ከዶክተር ጋር ባየሽ ቁጥር እንደዚህ የምትፈይብኝ ምንድን ነው ጥፋቴ ብላታለች። አንቺ የዴቭ ብቻ ነሽ፣ ስለዚህ ሁለተኛ ከሱ ጋር እንዳይሽ አልፈልግም ብላ ማስጠንቀቂያ ሰጥታታለች። እና እንግዲህ አሁን ሰዓት ላይ ዶክተሩና አደይ ጥሩ ስሜት ላይ አልነበሩም። አሁን ሰዓት ላይ ከተያዩ ቆይተዋል ማለት ነው። ምክንያቱም ቬሪን የት ነው የምታውቃት ብላ ጥያቄ አቅርባለት እሱም እንግዲህ ቬሪን እንደሚያውቃት የት እንደሚያውቃት ነግሯት ነበረ እና ያወካት ለምን አልነገርከኝም ከመጀመሪያው በሚለው ትንሽ ተጋጭተዋል ማለት ነው። እናም አሁን ላይ የዴቭ እናት ከሆስፒታል ሊወጡ ነው እና እሷ ደግሞ ያው የዴቭና መተማመን ስላሰማኝ ዶክተሩን ለማየት እንደዛውን እንደለመደችው እሷን ለማድረስ ሂዳ ነበር። ሆስፒታል ስትሄድ የፍቅርን እናትና
ዴቭን እዛ ስታገኝ ደንግጠው እንዴት መጣሽ ማን ነገረሽ ሲላት፣ ዴቭም እንዴ ማን ነው የታመመው ብላ ማሚ ታማለች አላት። ዴቭም እኔ አልሰማሁም እንዳጋጣሚ ነው የመጣሁት ብላ ተናግራለች። እንግዲህ ዶክተሩም ሊሄድ ስራ አለብኝ ብሎ ትቷቸው ሄዷል ማለት ነው። እናም አሁን ዴቭም እኔ ወደ ቤት መሄድ አለብኝ ማሚን አንቺ ይዘሻት ውጭ ብሎ ለፍቅር እናት ነግሯት እሱም ሂዷል። ከዛ የፍቅርም እናት ምንድን ልታረጊ መጣሽ ነይ ብለው ሲሏል፣ ዶክተሩ ይዛችሁ መውጣት ትችላላችሁ አሁን ሁሉ ጤነኛ ናት ብሎ የዴቭን እናት ተናግሮ በዚህን እንግዲህ ተነስታ ሄዳለች የፍቅር እናት። ሩታ ግን ቆይ ትንሽ የምሰራው ስራ ላይ ብላ ከዶክተሩ ጋር ተቀምጣ ዶክተሩን አንቺ ለምንድን ነው እዚህ የምትመላለሽ? ይሄ እኮ ትምህርት ቤት አይደለም እና ለምንድን ነው የምትመላለሽብኝ? የሆንሽውን በሽታሽን ለምን አትናገሪም? ሁሌም ትመጫለሽ ትሄጃለሽ እያለ ሲላት፣ እሷም እንዴ አልተረዳኝም እንዴ ዶክተር እኔ መምጣት ያስቸገርኩ ወይ ስትለው፣ እንደዛ ማለት ሳይሆን ይሄ ትምህርት ቤት አይደለም ብዙ ታካሚ ያለብኝ፣ ስለዚህ እኔ ብዙ ነገር መስራት ይጠበቅብኛል። ስለዚህ ባትመላለሽ ጥሩ ነው። የምትመላለሽበትን ነገር ወይ ንገሪኝ። እኔ እኮ ትምህርት ቤት ትምህርት ስላለሽ ትምህርት ስላቋረሽ ትምህርት ቤት ስለማትሄጂ እየደበረሽ የምትደበርብኝ እየመሰለኝ ነው መሄጃ ስለሌለሽ አስሬ ስትመላለሽ ወይ ካላመመሽ ብሎ ሲላት፣ ጎበዝ ዶክተር ትረዳኛለህ ማለት ነው ብላ እሷም አጨበጨበችለት ማለት ነው። እሱም እንግዲህ ምን ነው የምረዳሽ እስኪ ንገሪኝ አላት። እስኪ ታዩና አደይን አግኝተሻት ታውቂያለሽ? አደይ ደህና ናት ብሎ ሲጠይቃት፣ አንተ ስለ አደይ ምን አስጨነቀ? ይህን ያህል ለአደይ የምትጨነቀው ማን ምንድን ነው ብላ ስጠይቀው፣ እንደ ጓደኛዋ ነኝ ለምን አልጨነቅም? ሰው ነኝ እኮ ታስጨንቀኛለች፣ ታሳዝነኛለች፣ ጓደኛዬ ናት ብሎ ሲላት፣ ከአደይ ጋር ያላችሁ ግንኙነት ምንድን ነው? እሷን እንደምትረዳው እኔ የምትረዳኝ ደስ ይለኝ ነበር፣ ነገር ግን እኔ ልትረዳኝ አልቻልክም እና ሁለተኛም ወደ አንተ አልመጣም፣ ይቅርታ አድርግልኝና ሁለተኛ ከአደይም ጋር ሳይህ ደስ አይለኝም ብላ ነግረው ሄዳለች። እሱም ግራ በተጋባ ምን ማለቷ ነው? ምን እያሰበች ነው እች ልጅ እንደዚህ የምታደርገው ብሎ ዶክተሩን ግራ ገብቶታል ማለት ነው። ሊረዳት አልቻለም። እሷ አፍቅረዋለች፣ ስለምታፈቅረው ነው ይሄን ሁሉ የምታደርገው እና እሱ ግን ይሄንን ነገር ስለማያውቅ ምንም ማድረግ አልቻለም ማለት ነው ዶክተሩ። እና በጣም ከባድ እንግዲህ የፍቅርም እናት እንደዚህ ማድረግ አልነበረብም። ስሜታዊ ሆነህ እንደዚህ መሆን አልነበረብም። ሁሉንም ነገሮች በቀን ቀስ ብለን ይፈታቸው ነበር። አንተና አደይ ያሳለፋቸው ችግር ቀላል አልነበረም እና እንደዚህ መሆን አልነበረብም። ትልቅ ስህተት የሰራው ሁለተኛ እንዳይደገም ብላለች። እንግዲህ እሱም ታለም ብዙ ነገር እያሳለፍን ነው። አደይን እያጣኋት ነው፣ እናቴንም እያጣሁ ሁለቱንም ላጣቸው ነው። ምንድን ነው መፍትሄው? እባክሽን ከጭንቃ ውጭኝ እያለ እየተማጸናት ነበረ። እንግዲህ የፍቅርም እናት መፍትሄ ይኖራል፣ ግን ተረጋጋ፣ ብዙ ፈተና አሳልፋችኋል፣ አሁን እጅ መስጠት የለባችሁም ብላለች። እንግዲህ እህትዬ ማለት ነው። በጣም የፍቅር እናት በጣም አሪፍ ነው። ዶክተሩም እንግዲህ አሁን ላይ ጥሩ ላይ ናት። ነገር ግን ይሄ በሽታ መቼም የሚለቃት በሽታ አይደለም። ከሚያስደነግጣትና ስሜታዊ ከሚያረጋት ነገር ተቆጠብ። ሁለተኛ እንደዚህ አይነት አደጋ ካጋጠማት ላትቆም ትችላለች እና ለእናትህ ተጠንቀቅላት ብሎታል ማለት ነው ዶክተሩ። እንግዲህ ዴቭም ከዚህ በላይ እኔ አልችልም አልታገስም፣ ሌላ ሆስፒታል የለውም ወይ ለምንድን ነው ሪፈር ማትጽፍላት እያለ ከዚህ ሆስፒታል የተሻለ ሌላ ሆስፒታል የለም ብላለች የፍቅር እናት ማለት ነው። እንግዲህ የፍቅር እናት አልሚን ለመጠየቅ ሄደዋል፣ የዴቭን እናት ማለት ነው። እና ማነው አሁን ዴቭና ዶክተር ተቀምጠው አንድ ጥያቄ ልጠይቃ፣ የእናቴ መታመም ላይ እንደገና ደግሞ ከአደይ ጋር ያላችሁ ግንኙነት እያስጨነቀኝ ነው ያለ። የእናቴ መታመም ሳያስጨንቀኝ ይህ ያንተና የአደይ ግንኙነት እያስጨነቀኝ ነው። ምንድን ነው ያላችሁ ግንኙነት ብሎታል። እሱ ምንም ነገር የለንም፣ ከእሱ አጠገብ ምን ታደርጋል? ሁሌም ብቸኛ ስትሆን አንተ ነው ያለኸው። አደይ እጮኛ ናት፣ ስለዚህ ከእሷ እራቅ፣ ሁለተኛ እሷ ጋር እንዳላይ ብሎታል። አንዳንድ ደግሞ ለማገዝ እና ለማማከር ነው ብሎታል ማለት ነው። አላስፈላጊ ነው፣ ሁለተኛ እንዳላይ ብሎታል። ይሄ ነገር እንዴት ነው? ቆይ እናንተ ምን ትላላችሁ? ዴቭ ትቷት ለመሄድ እየተዘጋጀ እንደገና አጠገቧ ሰው ላይ ማለቱ በጣም ከባድ ነው። እና የዛሬ ክፍል ይሄን ይመስል ነበረ። ሀሳብ አስተያየታችሁን በአደይ ድራማ ላይ ያላችሁን በኮሜንት አሳውቁኝ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላም ሁኑ። ለቻናል አዲስ ሆኑ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ባይ ባይ።